ከአሊኤክስፕረስ ላይ እቃ ኦርደር ለማድረግ ፈልጋችሁ ነገር ግን የሚጠበቅባችሁ ነገር ካላወቃችሁ ይሄ ቪዲዮ ለእናንተ ነው። ታዲያ በዚህ ቪዲዮ አንድ እቃ ከአሊኤክስፕረስ ላይ ኦርደር ከማድረጋችሁ በፊት ማየት ያለባችሁ መሰረታዊ ነገሮችን እናነሳለን። እንዲሁም ደግሞ አንድ እቃ አብረን መርጠን ኦርደር እያደረግን ነው ሙሉ ፕሮሰሱን አሳያችኋለሁ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሰብስክራይብ በማድረግ ይህን ቻናል እናሳድገው። እንግዲህ ከአሊኤክስፕረስ ላይ እቃ ኦርደር ለማድረግ የሚጠበቅባችሁ 3 ነገሮች አሉ። ከነዛ ውስጥም አንዱ ፔመንት ሜተድ ነው። እንግዲህ አሊኤክስፕረስ ከዛሬ ድረስ የኢትዮጵያን ብር እየተቀበለ አይደለም። ስለዚህ ፔመንት ሜተድ የምትፈጽሙበት አንድ ማስተር ካርድ ወይ ደግሞ ቪዛም ሊሆን ይችላል፣ ፔፓልም ሊሆን ይችላል። እሱን መጠቀም አለባችሁ። ሁለተኛ ደግሞ ዩኤስዲቲ ነው። እንግዲህ እስከዛሬ ድረስ የኢትዮጵያን ብር እየተቀበለ ስላልሆነ ምን ከፍለው በዩኤስዲቲ ወይ ደግሞ በዶላር ስለሆነ የዶላርም እዛ ፔመንታችሁ ላይ ወይ ደግሞ ማስተር ካርዳችሁ ላይ ሊኖራችሁ ይገባል። ሶስተኛ ደግሞ ሺፒንግ አድሬስ ነው ወይ ደግሞ እናንተ ባላችሁበት አድሬስ እንዲመጣላችሁ ትክክለኛ አድሬስ ማሙላት አለባችሁ። ስለዚህ ከአሊኤክስፕረስ ላይ እቃ ኦርደር ለማድረግ የሚጠበቅባቸው ነገሮች እነዚህ ናቸው። ታዲያ አሁን አንድ እቃ አብረን መርጠን እናዛለን። እንዲሁም ደግሞ ምኑን ማየት እንዳለባችሁ ስታዙ አሳያችኋለሁ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሰብስክራይብ በማድረግ ይህን ቻናል እናሳድገው። ወደ ቪዲዮ በመጀመሪያ ወደ አሊኤክስፕረስ አፕሊኬሽናችሁ ትሄዳላችሁ። ካልሆነ ከሌላችሁ ደግሞ ከፕሌይ ስቶር ላይ ማውረድ ትችላላችሁ። መጀመሪያ ወደ ፕሌይ ስቶር አፕሊኬሽናችሁ ትሄዳላችሁ። ከዛ በኋላ ይሄንን ሰርች በተኑን ትነኩትና aliexpress.com ብላችሁ ሰርች ታደርጋላችሁ። በዌብሳይት ነው .com የምትጨምሩት። አሊኤክስፕረስ ብላችሁ እንደዚህ ሰርች ታደርጋላችሁ። ከዛ በኋላ እንደዚህ አውቶማቲካሊ ሰርች ካደረገ በኋላ የኔ ኢንስታል ብሎ አምጥቶልኛል። አፕዴት አድርግ ይለኛል፣ ግን ስላለኝ ሌላ ፕሮሰስ ውስጥ አልገባም። በዚህ መልኩ ዳውንሎድ ካደረጋችሁ በኋላ አሊኤክስፕረስ የሚለው አፕሊኬሽን ትከፍታላችሁ። እንግዲህ ዳሽቦርዱ ይሄንን ይመስላል ማለት ነው። ዳሽቦርዱ የፈለጋችሁትን እቃ መርጣችሁ የምትገዙበት ይሄ ዳሽቦርዱ ይሄ ነው። እንግዲህ እኔ ከዚህ በፊት እየተጠቀምኩት ስለነበረ በኢትዮጵያን ብር ነው እያሳየኝ ያለው። እያንዳንዱን ነገር ከማሳየቴ በፊት ቻናሉን አሁንም ሰብስክራይብ በማድረግ ፋሚሊ እንድትሆኑ ጠይቃቸዋለሁ። ቻናሉ እያደገ አይደለም፣ እየሰራሁበት ነው፣ ነገር ግን እያደገልኝ አይደለም። ዳሽቦርዱን አሳያቸዋለሁ። ትንሽ ኔትወርኩ ነው መሰለኝ። አሁን ቾይስ ዴይ ወይ ደግሞ ኤክስፕሎር ነው። እንግዲህ ለመጀመሪያ ጊዜ ወደ አሊኤክስፕረስ አፕሊኬሽን እየመጣችሁ ከሆነ አሊኤክስፕረስ ላይ እንግዲህ የተለያዩ ዌልካም ዲሎች፣ ሱፐር ዲሎች የሚባሉ ነገሮች አሉ። እንግዲህ በእነዛን ተጠቀማችሁ ከአሊኤክስፕረስ ላይ በቅናሽ ዋጋ እቃ ማዘዝ ትችላላችሁ። በመጀመሪያ ዌልካም ዲል ለመጀመሪያ ጊዜ ወደዚህ እየመጣችሁ ከሆነ ዌልካም ዲል መጠቀም ትችላላችሁ። ዌልካም ዲል ይሰጣችኋል። እንግዲህ ዌልካም ዲል ለመጠቀም ለመጀመሪያ ጊዜ ወደዚህ አፕሊኬሽን ትገባላችሁ። እንዲሁም ደግሞ ለመጀመሪያ ጊዜ አንድ ብላችሁ አንድ እቃ ስትመርጡ አሪፍ እቃ ማምረጥ ያለባችሁ፣ ምክንያቱም 99% ነው ቀንሶ ዋጋውን የሚሰጣችሁ። ለምሳሌ ከዚህ በፊት ቪዲዮ ሰርቻለሁ። እኔ አንድ ማይክ ገዝቼ ነበረና ይሄንን ማይክ 3000 4000 ብር ነው ከዚህ ከኢትዮጵያ። እንግዲህ እኔ ለመጀመሪያ ጊዜ ከአሊኤክስፕረስ አፕሊኬሽን ላይ ስለገዛው 135 ብር ነው የገዛሁት ይሄንን ማይክ ማለት ነው። አሁን እየተጠቀምኩበት ድምፁን እየቀረጽኩበት ያለሁት ማለት ነው። እናንተ የምትፈልጉትን እቃ ዌልካም ዲል ለመጠቀም አሪፍ በጣም ውድ የሆነ እቃ መርጣችሁ ነው መግዛት ያለባችሁ ዌልካም ዲሉ አሪፍ ለመጠቀም ማለት ነው። እዚህ ጋር የምታዩት የሚያስመርጣችሁ እቃ ነው። ይቅርታ ከፈጠንኩኝ። እንግዲህ እዚህ ጋር የፈለጋችሁትን እቃ መርጣችሁ ማዘዝ ትችላላችሁ። ከዛ በፊት ግን የሚቀሩት ወይ ደግሞ መሙላት ያለባችሁ ነገሮች አሉ። እዚህ ጋር ደግሞ ሾፕ የምትል ነገር አለች። ከታች ሾፕ የሚለውን ብትነኩ እንደዚህ ዘርዝሮ ያመጣላችኋል። የምትፈልጉት ነገሮች ውስጥ ውመን ክሎዚንግ፣ ሚን ክሎዚንግ፣ ቢዩቲ እንደ ሄልዚ፣ ጌሚንግ፣ ፈርኒቸር፣ ሹዝ ምናምን የሚሉ እዚህ ጋር ነው የምትመርጡት ማለት ነው። ከዚህ ውስጥ መርጣችሁ በፈለጋችሁት አንግል መግዛት ትችላላችሁ። እዚህ ጋር ደግሞ ቾይዝ የሚል አለ። ቾይዝ የምትነኩ ደግሞ ዳሽቦርዱን ያመጣላችኋል፣ እናንተም ሊያስመርጥ ማለት ነው። ሪፍሬሽ አድርግ ይለኛል። እኔ ግን ማድረግ ስላልፈለኩኝ ከዚህ በፊት ካርትን የምትጠቀሙ ከሆነ የሆነ እቃ መርጣችሁ ለምሳሌ ይህንን ማሽን ልምረጠውና ይህንን ማሽን ከመረጥኩ በኋላ ዋጋው ተመችቶኝ እንዲሁም ደግሞ ይህንን እቃ መግዛት ከፈለኩኝ ግን ብሩ አሁን አካውንቴ ላይ ከሌለ ለ30 ቀን አድ ካርት የምትለውን እቺን አንዴ ብነካት ካርት ላይ አድ ያደርግልኛል ማለት ነው። ከ30 ቀን እዚህ ጋር ይቀመጥልኛል። 30 ቀን ነበር ከዚህ በፊት፣ አሁን አድ ቱ ካርት ብሏል ተቀምጦልኛል። 20 ቀን ሚኒመም 20 ቀን እንደዚያ ሊወስዳችሁ ይችላል። ካርት ይሄ ነው ማለት ነው። ካርት ላይ አድ የምታደርጉት እቃዎች እነዚህ ናቸው። እንግዲህ ካርት ላይ በእንደዚህ መልኩ አድ እቃ ለተወሰነ ጊዜ ማስቀመጥ ትችላላችሁ። ሌላኛው ደግሞ አካውንት የሚለው ነው። አካውንት የሚለው ስር እኔ እዚህ ጋር ስጠቀማቸው የነበርኩት አካውንቶች ነበሩ። እናንተ እዚህ አሊኤክስፕረስ ላይ እቃ የምታዙ ከሆነ በጣም በቅናሽ ዋጋ ልታዙበት የምትችሉትን መንገዶች ነው ማሳያችሁ። ኮይን የሚላል አሁን ለምሳሌ ይህንን ኮይን ተጠቅማችሁ በቅናሽ ዋጋ እቃ መግዛት ትችላላችሁ። እሱም በቀጣይ ቪዲዮ ሰራላችኋለሁ። ከዚህ በኋላ አዘውትሬ ስለ አሊኤክስፕረስ ስለምሰራ ሰብስክራይብ ብታደርጉ፣ እንዲሁም ደግሞ እቃ ከውጭ ማስመጣት የሚፈልግ ሰው ካለ በውስጥ ቢያወራኝ፣ እንዲሁም ደግሞ በተከታታይ ይህን ቻናል ሰብስክራይብ ቢያደርግ ራሱ መንገድ ማዘዝ ይችላልና ለምሳሌ እዚህ ጋር የምፈልገውን እቃ ማምረጥ ይችላል። ለምሳሌ አይ ግላስ አለ፣ የምኛው ሪንግ አለ፣ የፋሽን
መነጽር አለ፣ ዋች አወር ሳይን ሰዓት አለ። ይህንን ለምሳሌ ይህን ኤርፎን ብፈልግ ይህንን ኤርፎን ኳሊቲውን እዚህ ጋር ማየት አለብኝ ማለት ነው። ሶ እናንተ ለማዘዝ ከፈለጋችሁ ኳሊቲውን የእቃውን ፐርፎርማንስ እንዴት አድርጋችሁ ማየት እንደምትችሉ በዚህ ቪዲዮ በቀጣይ ቪዲዮ አሳያችኋለሁ። ከዚህ በፊት አሁን ይሄ ሪቪው ነው። ሰው ይህንን እቃ ገዝቶ ነበር ከዚህ በፊት። ስለዚህ ያንን እቃ ላይ የጻፈው ሪቪው ነው። ፎር ዘስ ፕራይስ ፔይድ ዜይ አር ኤክሰለንት። ለዚህ እቃ ክፍያው አሪፍ ነበር። ኦልሬዲ ሃቭ ኤ ፔር ኦፍ ዘ ሴም አሪፍ እንደሆነ ነው ኮመንቱ ወይ ደግሞ ሪቪው። ራሳቸውም ሊጽፉ ይችላሉ እና በቀጣይ ቪዲዮ እንዴት አድርጋችሁ ያንን በብልሃት መጠቀም እንደምችሉ ነው የማሳያችሁ። ሶ የአሊኤክስፕረስ ቆይታችን ይሄን ነበረ። እንግዲህ ፓርት ቱ የሚለውን ደግሞ ኮመንት ላይ ጻፉልኝ፣ አሳያችኋለሁ። ከዚህ በፊት ስለ አሊኤክስፕረስ ሰርቼ ነበር አንዳንድ ቪዲዮዎችን። ከዚህ በኋላ ደግሞ አሊኤክስፕረስ ላይ አሊባባ፣ አማዞን እንደዚህ ሼን ላይ እንዴት አድርጋችሁ በቀላሉ እቃ ማዘዝ እንደምችሉ ነው ማሳያችሁ። ቦርዶቹን፣ ሺፒንግ አድሬስ ምናምን የሚሉትን ኤቭሪቲንግ ስለማስረዳችሁ ሰብስክራይብ ቢታደርጉ እንዲሁም ደግሞ ላይክ፣ ሼር፣ ኮመንት አድርጉ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ። ጉድባይ